ዝም በላት። አማርኛ እኮ ድምፅ ይቀይራል። ከአአት ዶኦኦክ ሮኦጣች አታወራም እንዴ? ምን አይነት ሰው ነህ አንተ? ጋሽ አህመዴ እኔ እኮ አወራለሁ። እንዴት አላወራ? አሁን ሌላ ነገር ሳናወራ ወደ ጥያቄችን እንግባ። ለእርሶ ጥያቄ ነው ያመጣሁት። አሪፍ ገቢ አለው፣ ወጪም አለው። ስለዚህ ይጠቀመው አጋጣሚውን። እሺ ጀምር፣ ጥያቄውን ቀጥል፣ እመልስልሃለሁ። እኔ ጋሽ አህመዴ እርሶ እንግሊዘኛ ይችላሉ? ህይወቴን በሙሉ በእንግሊዝኛ አይደል እንደ የሚኖርበት? አሁን ምን ፈልጌ ነው የመጣኸው? ወደ ጉዳይ ግባ። እንግሊዘኛ ትምህርት ቤት ገብቼ ነበረ። አማርኛም እየጠፋችኝ ነው። ለመማር ነው የመጣሁት። ባይሆን እርሶ ሳይሆን ልጆት እንዲያስተምሮ ንገሩልኝ። ይከፍላሉ፣ ትንሽ ዋጋ አላት። ቺማ ክፍያ ካላትማ እንደምንም ብዬ ማስተማር አለብኝ ይቺን ነገር። ስለዚህ ምን አሉ ጋሽ አህመዴ? አይ ምንም አላልኩም ልጄ። አንተ ደግሞ ውሃ አምጣልኝ። አንተ ልጅ ምን አይነት ያው ጋሽ አመሰግናለሁ ልጄ። እንዴት እንደምጣፍጥ ቀጥል አሉ ጋሽ አህመዴ። ለልጆት ንገሩዋ እንዲያስተምሪ። እኔ እፈልጋለሁ እሱ እንዲያስተምሪ። እኔ ራሱ ሳስተምረው በእኔ ምክንያት ትንሽ እየለመደ ነው። አዎ እንደዛ ነው። ጆሮዬ ነው ወይስ ሌላ ነገር ነው? አባዬ አትችልም ለምን ትላለህ? እኔ መምህር እንደሆንኩ እያወቅህ አንተ አትችልም ትላለህ እንዴ? ንገረኝ። ዛሬ ሊያዋርደኝ ነው እሱ። አትሳ እንጂ ልጄ። እኔ እኮ ነኝ ያስተማርኩ፣ እኔ ነኝ ያሳደግኩ። መምሬ እኮ እኔ ነኝ። አደብ ያዝ። ይሄ ብልግና ነው፣ አይሆንም በፍጹም። እኔ ያለው ድሮ እኮ አትችልም ነበረ። አሁን ግን ከየት ነው የተማርከው? ንገረኝ እሱ። ልጄ አሁን እንዲህ ደሃ ሲሆን እየቀለድክብኝ ነው። እኔ የስንት ዓመት እንግሊዝ የነበርኩ ሰው ነኝ፣ የተከበረ ሰው ነኝ። አወቅ ብዙ ዓመት እንግሊዝ ላይ ቆይቼ ስለሆነ እኔ በጣም ቅልጥፍ አድርጌ የራዲዮ ቋንቋ ራሱ እችላለሁ እኮ ነኝ። አታውቀኝም አንተ ልጅ።
ለምንድን ነው ጋሽ ለምንድን ነው የምትከራከሩ? እንደዛ ከሆነ አንድ ጥያቄ አለኝ። ጥያቄው ለምን እንደምትከራከሩ ብቻ ነው። መከራከር ተውና በእንግሊዘኛ ተጠያየቁ እስቲ እርስ በእርስ። እሱ ነው የሚያዋጣ ለእርሱ። መጀመሪያ ከአብዱልፈታህ እንጀምር። አንተ ጀምር እስቲ አብዱልፈታህ። አባዬ በእንግሊዘኛ ወንድም አለም በል እስቲ። እንግሊዘኛ እኔ በእንግሊዘኛ አዎ ብራዘር ወርድ አልገባ ብራዘር ወርድ አዎ ጋሻ እንግሊዝ አልነበሩም እንደ እርሱ? አዎ እሱማ ነበር። ባይሰበር ይማር ብዬ ማስተማር ቀጥል። አንተ አብዱልፈታህ ቀጥል። ይጠይቁኛ መጀመሪያ ጠይቁኝ እስቲ እንደሚመልስ እናያል። በእንግሊዘኛ ቆጮ በል እስቲ። ምንድን ነው ቆጮ? ቆጮ ንገሩኝ። ቆጮ ወርቄ ነው። ወርቄ የሚባለው ወርቄ ነው። አታውቅም እንዴ? ላይ የሚደረገው ነገር ነው። እንዴት ከቆጮ የሚባለው ነገር ጋር ይገናኛል? የገጠር ሰውና የድሮ ሰው አዛ አደረግን። ወይ መመለስ አይችሉም፣ ወይ መጠየቅ አይችሉም። እንግሊዝም ነበሩ። ይሄ ሁሉ ምን አይነት መጨረሻችሁን እስከማየው ጓጉቻለሁ። በጣም ነው የጓጓሁት። በጣም ጓጉቻለሁ። አናደዱን ግን አውቃለሁ እኮ እኔ ዛሬ አፍራለሁ። በጣም አውቃለሁ እኔ እሱ ልጅ ነው ገና ብዙ ነገር ያለመደው ብዙ አውቃለሁ ካልክ አባዬ በእንግሊዝኛ ውሻ በልይ እሱ ብቻ ነው የሚጠበቅ ባላው ቺንማ አውቃታለሁ። ውሻ ማለት ቀላል ነው። ዶግ ነው። እሺ አሪፍ ነው። አሪፍ መልሰሃል፣ ግን ሚስተካከል ነገር አለው። ድመት በልሽ። አሁን ቀጥታ ድመት ነው እኮ ድመት። ይኸው ድመት ማለት ካት ናት። ካት ይኸው አለች እኮ ድመት እንኳ ፓስታው ይሄንማ አውቆታል። እቺንማ አወቁት። እንግሊዝኛ ከቻሉ እቺን ቃል ብቻ በሉልኝ። ድመት ውሻን አባረረች በሉልኝ። ሌስኮ እቺንማ እና ድመት ዶግ ከት ተዋረድኩ ዛሬ። ከት ዶግ ሮጠችበት። አይ አመሳስሎብኝ ነው እንዴ? ይሄ እኮ አማርኛ ነው። ኧረ ይችላሉ። ዝም በላት። አማርኛ እኮ ድምፅ ይቀይራል። ከአአት ዶኦኦክ ሮኦጣችበት እንደዛ ነው እንጂ አማርኛ ድምፅ ስለሚቀይር ነው እንጂ አንተ ከኔ በላይ ታውቃለህ። እችልበታለሁ ነው የምልህ። ትምህርቱን ተውኩት። የእናንተን እንግሊዘኛ ሳስብ ጌታ ራሱ ጠፋብኝ። ብዬ አስቤ ተውኩት። አባዬ ለአንተ አስቤ አሁን ቀላል ጥያቄ ጠይቀኝ። እኔ የማላውቀው ነገር የለም ነው የምልህ። አራዳ ቋንቋ ብያለሁ።